ወራህመቱላህ ወበረካቱህ ውድ ተመልካቾች እንዴት ናችሁ? በዛሬው ቪዲዮ ማሳያችሁ ኢሞአችን መጠለፍና አለመጠለፉን እንዴት ቼክ እንደምናደርግ ነው። እስከ ቪዲዮ መጨረሻ አብራችሁኝ ተከታተሉ። በቀላል መንገድ ቼክ ማድረግ እንችላለን። ቪዲዮውን ተከታተሉት። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ አደራ። አሁን ላሳያችሁ ወደ ቪዲዮው እንግባ። መጀመሪያ ኢሞአችን አፕዴት ካልሆነ መጀመሪያ ላይ አፕዴት ማድረግ አለብን። ኢሞአችንን አፕዴት ካረግን በኋላ ፕሌይ ስቶር ላይ ገብተን ከዛ ኢሞ ላይ እንገባለን። ኢሞ ላይ እንገባና እስኪ ከፍተን እንጠብቀዋለን። እንግዲህ እኔ ስልክ ላይ ዘግየት ስለሚል ለመክፈት ታገሱ፣ እየከፈተ ነው። እንደዚህ ከከፈተልን በኋላ ከዛ እዚህ ጋር የፕሮፋይል ምልክታችንን እንነካለን። ከላይ ጥግ ላይ ማለት ነው። ፕሮፋይል ምልክታችንን ከነካን በኋላ እዚህ ጋር ሲቲንግ የምትለው ላይ እንነካለን። እዚህ ጋር ሲቲንግ የምትለው ሶስተኛዋ ምርጫ ላይ እዚህ ጋር ክሊክ እናደርጋለን። ከዛ መጨረሻ ላይ ማኔጅ ዲቫይስ የምትለው መጨረሻ ላይ አባውት ከሚለው በላይ ማለት ነው። እዚህ ጋር ማኔጅ ዲቫይስ የምትለው ላይ ክሊክ እናደርግና እንደዚህ ያመጣል። አሁን ይሄ አልተጠለፈም፣ ኢሞዬ አልተጠለፈም ማለት ነው። የተጠለፈ ከሆነ ከታች ከዚህ አሁን ኢንፊኒክስ ስማርት ይላል። ይህ የራሱ ሞዴል ነው፣ የስልኩ ሞዴል ነው እና የራሱን አንድሮይድ ቨርዥን አምጥቷል። እዚህ ጋር 2026 እያለ ይሄን አመጣ ማለት ይሄ የራሱ ነው። ሌላ የጠለፈው ካለ ከታች ያመጣል ማለት ነው። ልክ እንደዚህ የስልኩን ሞዴል እና አንድሮይድ ቨርዥኑን ከታች ያመጣልናል። ከዛ ያሰ ኢሞ ተጠልፈዋል ማለት ነው። ከዛ ኢሞ ከተጠለፈ ካየን በኋላ ምን እናደርጋለን? እዛው ስልኩ ላይ ቨርዥኑ ላይ ልክ እንደዚህ ክሊክ እናደርግበታለን ማለት ነው። ከዛ ይሄ የራሱ ስለሆነ ነው። ሌላ የጠለፈውን አካል ቨርዥን እና አንድሮይድ ይሄ እንትኑን ስንነካው ያስገባናል ወደዛ ድሌት የሚል አለ። እሱ ጋር ቀጥታ ገብተን ማጥፋትና ብሎክ ማድረግ እና ሰውየው በዛ ዳግመኛ እንዲጠቀም ማድረግ እንችላለን። አሁን ይሄ ስላልተጠለፈ ያን ፕሮሰስ ስላሳያችሁ አልችልም። ሌላ የተጠለፈ ስልክ አምጥቼ ምናልባት እንዴት ድሌት እንደምናደርግ ላሳያችሁ እችላለሁ። ግን ቀጥታ እዛው ላይ ስትገቡ ድሌት ይመጣል። ቀጥታ ማድረግ ትችላላችሁ። ያን ያህል የሚያስቸግር ነገር አይደለም። ማስወጣት ትችላላችሁ ማለት ነው። ከዛ ከእንትኑ ውጭ ከእናንተ ስልክ እንዳይጠቀም ዳግመኛ ማድረግ ትችላላችሁ ማለት ነው። እና ይሄን ይመስላል ቪዲዮ ከተመቻችሁ እና ከጠቀማችሁ ላይክ እና ሰብስክራይብ ሼር ማድረግ እንዳትረሱ። ቻው ቻው ባይ